አንድ በእድሜና በምጣኔ ሀብት የሚበልጠኝ ወዳጅ ነበረኝ። አንዳንዴ በግድግዳ ስልክ ደውዬ ለጥብቅ ጉዳይ ስለምፈልግህ እንገናኝ ስለው ጋብዘኝ፣ ሊፍት ስጠኝ፣ ገንዘብ አበድረኝ፣ ዋስ ሁነኝ፣ ሽማግሌ ሁነኝ አትበለኝ እንጂ ለጥብቅም ሆነ ለላላ ጉዳይ ልታገኘኝ ትችላለህ ብሎ ይመልስልኝ ነበር። እና እኔንም ፖለቲካ ጻፍ አትበሉኝ እንጂ ፌስቡክ ላይ ለማንዣበብ ቃል እገባለሁ። እስቲ አንዴ እንደማመጥ አለ የዳምጠው ሹፌር። ድሮ ከትዳር በፊት መጠናናት የሚባል ነገር ነበር። አባቶቻችን ውሃ አጣጫቸውን ሲያጠኑ ሙሽራዋ የማን ልጅ ናት? ዶሮ መበለት ትችላለች? ቤተ እግዚአብሔር ትስማለች? በሚሉ ጉዳዮች ላይ ብቻ ይወሰኑ ነበር። የሙሽራዋ መልክ ራሱ በጫጉላው ቀን ብቻ የሚገለጥ ቶፕ ሴክሬት ነበር። ዛሬ ከትዳር ቀርቶ ከድሪያ በፊት ያለው መጠናናት እጅግ በጣም ተራቋል። ባለፈው ባለቀ ሰዓት ትዳር ውል ብሎብኝ እዚህ ጎረቤት ሀገር ካለሽ ቀንበጥ ጋራ እንዴት ነሽ ስንባባል ባጀን። በአንድ ምሽት ድንገት ከወገብ በታች አውላልቅህ ፎቶ ተነስተህ ላክልኝ አለችኝ። ተገረምሁ ብሎም ደነገጥሁ። ግን ስሜቴን ዋጥ አድርጌ ከወገቤ በታች ያለው ጓዝ በአንድ የሞባይል ፎቶ የሚወሰን አይደለም፣ ራሱን የቻለ የናሽናል ጂኦግራፊ ዶክመንተሪ የሚፈልግ ፕሮጀክት ነው። ባይሆን ከወገቤ በላይ አወላልቄ ልላክልሽና ገምግሚኝ አልኳት። በስንት ልምምጥ ተስማማች። 50 ፎቶ ተነስቼ 49ኙን ደምስሼ አንዱን ሰደድኩላት። ሲክስ ፓክ አለኝ ብለኝ ነበር እኮ። ከራት በፊት ሲክስ ፓክ ነበረኝ፣ ከራት በኋላ ሲክስ ባግ ሆኗል አልኳት። ኖ ዌይ፣ ሆድህ ትልቅ የአፈር ገንፎ ነው የሚመስለው። ደረቴ ላይ ብታተኩሪ ደስ ይለኛል። ደሞ 2 እምብርት ነው ያለህ እንዴ? አንደኛው ትርፍ አንጀት ያስወጣሁበት ጠባሳ ነው። ምን አለ ደረቴ ላይ ብናተኩር? ኦኬ፣ ደረትህ ከየት ነው የሚጀምረው? ይህንን አሳዛኝ ጭውውት ለቀጣዩ ላሳድርና ሌላ ገጠመኝ ላውጋችሁ። በቀደም ዲሲ ኡበር ታክሲ እየነዳው ዓለም አቀፉን ማህበረሰብ ሳገለግል አንዱ አበሻ ተሳፈረ። ሰውየውን የት ነው የማውቀው እያልኩ እያሰብኩ ፊቱን ለጥቂት ደቂቃ ጠናሁት። ከጥቂት ሳምንታት በፊት የሽግግር መንግሥት ለመመስረት ተሰባስበው ፎቶ ከተነሱት አንዱ ወጣት መሆኑን ተገነዘብኩ። ሰውየው ከኋላ ወንበር ለጠጥ ብሎ ተቀመጠ። አቀማመጡን በማየት ብቻ ለንግስና የተፈጠረ መሆኑን መገመት ይቻላል። ረጅም ሎጋ ከመሆኑ የተነሳ በቂጡ የቆመ ነው የሚመስለው። ጭራሽ በዋይት ሃውስ በኩል ስናልፍ እጁን በመስኮት አውጥቶ አውለበለበ። ለአሜሪካቸው ሰላምታ ማቅረቡ መሰለኝ። ሰፈሩ ሲደርስ ቀልጠፍ ብዬ ወረድሁና በሩን እንደ ጋሻ ጃግሬ ከፍቼ እንግዲህ በመንግሥት አትርሳኝ ብዬ አሰናበትሁት። ቤት የደርሼ መኪናዬን ስፈትሽ ሰውየው ሳምሶናይቱን ጥሎ መሄዱን ተረዳሁ። ቦርሳውን ከፍቶ የማየት ሐሳብ መጥቶብኝ ትንሽ ከራሴ ጋር ታገልኩ። የኢትዮጵያን ዕጣ ፈንታ የሚወስን ነገር እጄ ገብቶ ቢሆንስ? የመጣው ይምጣ። ሳምሶናይቱን ስከፍተው ያገኘሁት ገረመኝ። 1 ፌስታል ድርቆሽ፣ 6 ብልቃጥ ሚጥሚጣ፣ 1 ፌስታል ኤልሳ ቆሎ፣ ፌርሙስ የሚያክል የብብት ፊሊት፣ ከስር 1 ወረቀት አየሁ። አሃ፣ ይሄ የሽግግር መንግሥቱ ሰነድ አለዚያም የአዲሱ ሕገ መንግሥት ረቂቅ መሆን አለበት ብዬ ገለጥ አደረግኩት። የኪራይ ቤት ውል መሆኑን ሳውቅ ግን እጤ ዱብ አለ። እጤን ወደ ነበረበት ሰቅዬ ውሉን በጥሞና ማንበብ ጀመርሁ። ኖሹ ኢንሳይድ ዘ ሃውስ ይላል የመጀመሪያው አንቀጽ። ከጥቂት ሰዓታት በኋላ ሰውየው ሳምሶናይቱን ሊቀበለኝ ሲመጣ ጀለስ፣ የሽግግር መንግሥት ነው ወይስ የችግር መንግሥት ያሰብክልን? እስቲ ኢትዮጵያን ከመግዛት በፊት መጀመሪያ ቤት ግዛ
ብዬ ገሰጽኩት። ፖለቲካ አልጽፍም ያልኩትን ከምኔው ዘነጋሁት በሞቴ። በባህላችን ምግብ ሲርብህ የምትበላው ነገር ብቻ አይደለም፣ ሆድ ተመሙላት ያለፈ ፋይዳ ነበረው። ለምሳሌ ባለንጀራ የሚለውን ቃል አጢኑት። ጓደኛ ማለት ብቻ አይደለም። ከአንቺ ወይም ካንተ ጋር እንጀራ መቁረስ የሚችል ባለንጀራ ተብሎ ይጠራል። ድሮ በማዕረግ የሚበላለጡ ሰዎች አብረው ማዕድ አይቀመጡም ነበር። ለባለንጀራ የእንግሊዘኛ አቻው ኮምፓኒየን ነው። ኮም ማለት አብሮ፣ ፓን ማለት ዳቦ ነው። ዳቦ አብሮ የሚቆርስ ኮምፓኒየን ይባላል። የሁለቱም ቃሎች ምንጭ እንደሚያሳየው የጓደኝነት ዋናው መለኪያ አብሮ መብላት መቻል ነበር። አብሮ የጠመደ አብሮ ይፈታል፣ አብሮ የበላ አብሮ ይሞታል ይላል ደጉ ባላገሩ ሲተርት። ልጅ ሆኜ ማዕድ በብዙ ሕግና ደንቦች የታጠረ እንደነበር ትዝ ይለኛል። ለምሳሌ ምግብ ላይ አፍህ እስኪያጨበጭብ ድረስ ማላመጥ ክልክል ነው። ከሰው ፊት አትበላም። ተርዚናህ ለጋቅል እስኪመስል ድረስ መጉረስ የለብህም። ሽንትህ ቢወጥርህ እንኳ ማዕድ ከፍ ሳይል ተነስተህ መሄድ አትችልም። ምግብ መድፋት አይታስብም። የምግብ ብቸኛ መድፊያ የሰው ልጅ ሆድ ነው። ተጋባዥ ካለ እንዲበላ መወትወት አለብህ። እንጀራውን በማጅራቱ ደፍተህ መብላት ክልክል ነው፣ ወዘተረፈ። ማዕድ ላይ ስትቀርብ ፍላጎትህን ከማርካት በላይ ሳይሆን ፍላጎትህን መገደብን ትለማመዳለህ። ከዛ ዘመናዊነት፣ ከተሜነት የሚባሉ ነገሮች መጡ። ብዙ ነገሮች ተለወጡ። ጥድፊያ የኑሮህ ሞተር ይሆናል። ሬስቶራንት ስትገባ ቶሎ የሚደርስ ነገር ምንድን ነው ብለህ መጠየቅ ትጀምራለህ። ፈረንጅ አገር ስንገባ አብሮ መብላት የሚባለው መልኩን ቀይሮ ጠበቀን። ከጀለስህ ጋር ምግብ ቤት አብረህ ትሄዳለህ። ራስህ ለበላሃው ራስህ ትከፍላለህ። ምግቡን ሳይሆን ጨዋታውን ትካፈላለህ። ይህ ሲገርመኝ በዘመነ ኮቪድ ሌላ ነገር ተከሰተ። በዚያን ጊዜ መስሪያ ቤታችን ያዘጋጀው የዙም ራት ላይ ተሳተፍኩ። የዙም ራት ባጭሩ እንዲህ ነው። የራስሽን ራት ቤትሽ ታዘጋጃለሽ። ከዚያ በሳሎን ጠረጴዛ ላይ ሰሃንሽንና ላፕቶፕሽን ጎን ለጎን ተደረድሪያለሽ። የራት ተሳታፊው ጋር ለመገናኘት ሎጊን ታደርጊያለሽ። ማዶ ያለው የህንድ ሰውዬ ቂጣውንና ድንቹን ይዞ ላይቭ ይገባል። እምገርም ነው፣ እምደንቅ ነው። የርቀት ትምህርት ላይ ስሳለቅ የኖርኩ ሰውዬ የርቀት ራት ላይ ለመሳተፍ በቃሁ። ከራት ግብዣው ሎጋውት አድርጌ ስወጣ ከስንትና ስንት ዓመታት በፊት ኮምቦልቻ ከተማ አንድ ሻይ ቤት ውስጥ ያየሁት የግድግዳ ጥቅስ ትዝ አለኝ። ፍቅር ታረደና ደሙን ውሻ ላሰው፣ መገናኘት ቀረ እንግዲህ ሰው ለሰው። ጓደኛዬ ዘፈን መስራት ካቆመ 10 ዓመታት ያለፈው ድምፃዊ ነው። ዋና ስሙ ፋኑኤል ሲሆን ለደህንነቱ ሲባል ዘነመ እያልሁ ጠራዋለሁ። ከቀናት በአንዱ ሰንበት ወለላ ምግብ ቤት በረንዳ ተቀምጠን አስተናጋጅ እንጠብቃለን። አንዲት እንዲያው በደፈናው የአፈወርቅ ተክሌን ስዕል የመሰለች ሴት ከፊታችን ብቅ አለች። አድናቂህ ነኝ። በጣም አመሰግናለሁ አልኩ። ፈርምልኝ። ምንሽ ላይ ልፈርም? አንባቢያን ሆይ ባታምኑኝም ከመናዘዝ ወደ ኋላ አልልም። እየተሽኮረመመች ቱቴ ላይ አለችኝ። እኔም ከኢትዮጵያ ባህል ጋር ላለመጋጨት ከጡቷ ጋር ደግሞ ሙሉ በሙሉ ላለመቆራረጥ የጡት ማስያዣዋ ላይ ፈረምኩ። የት ነው የምትኖሪው? ሪችመንድ ነኝ። ከ2 ሳምንት በኋላ አገር ቤት እሄዳለሁ። ዕቃ ይዘሽልኝ ትሄጃለሽ? ኖ ፕሮብሌም። ይሄ ለአንተ የማደርገው ትንሹ ነገር ነው። ለእኔስ? አለ ዘነመ።
ቤቴ ራት እንድጋብዛችሁ ፍቀዱልኝ። ቆንጆ ጭቅና ጥብስ መስራት እችላለሁ። ደስ ይለናል አለ ጓደኛዬ ተሽቀዳድሞ። ትንሽ ቆይቶ መጣሁ አለና ሹልክ ብሎ ወጣ። አግብቷል ስትል ጠየቀችኝ። 4 ጊዜ አግብቶ ፈቷል። አንተም ፈት እንደሆንክ ሰምቻለሁ። ልክ ነሽ፣ ሥራ ፈት ነኝ። ሸበላ ነገር ነው። ጠባዩስ ብትይ ዘንዱ ያለምዳል። ወደ ፊልም ቢቀየር 2 ሲዝን የሚወጣው ወሬ ስናወራ ከቆየን በኋላ እኔ እምልህ እስቲ ስለ ዕቃው ንገረኝ አለችኝ። ጎን ለጎን ሆነን ስንሸና እንዳየሁት ከሆነ አስተማማኝ ዕቃ ነው ያለው አልኳት። እኔ እንኳን የጠየቅኩህ ሀገር ቤት ትወስጅልኛለች ስላልከኝ ዕቃ ነበር። ብቻ መረጃ አይናቅም። ከማፈሬ የተነሳ የምመልሰው ቸግሮኝ ሳልጎመጉም ጓደኛዬ 2 ኪሎ ስጋና 1 ወይን ይዞ ተመለሰ። እሳት ጎርሳ ጭስ ተፍታ ወቀሰችው። አፒታይትና ስጋ ከኛ ነው፣ ከአንቺ ሙያ ብቻ ነው የሚጠበቅብሽ ብሎ አለዘባት። ከጥቂት ጊዜ በኋላ ወደ ቤቷ መንዳት ጀምራለች። እኔና ዘነመ በእርሱ መኪና ተከተልናት። ሸበላ ነው ያለችውን ስነግረው ባትለኝም ልጅቷ እንደተዝለፈለፈችብኝ ገና ከመጀመሪያም አውቄዋለሁ። ቤት ስንደርስ እንደፈረደብህ የሆነ ምክንያት ፈልገ ዞር ትላለህ አለኝ። የት ነው ዞር የምለው አልሁ ያለ የሌለ በሽቄ። ወይም ሆቴል ትይዛለህ፣ ካልሆነ የፈረንጅ ደጅ ሰላም ፈልገህ ትተኛለህ። 2 ሰዓት ያክል ነድተናል። የምትኖርበት ኮንዶሚኒየም በር ላይ ስንደርስ መጥሪያውን ተጫነችው። በሩ ሲከፈት አንድ የጠወለገ ራስታ ሰውዬ ከውስጥ ብቅ አለ። ከወገቡ በላይ የተራቆተው ሰውነቱ በንቅሳት ተዥጎርጉሮ የጥምቀት ሽመል ይመስላል። ሰላምታ እንኳ ሳይመጸውተን ስጋውንና ወይኑን ተቀብሎን ወደ ውስጥ ገባ። ተከትለነው ስንዘልቅ የጫማ የሐሽሽና የድህነት ጠረን ተቀበለን። ስጋውን ከምን የውጠውሶ አደረሰው። አበላሉን ስመለከት ላለፉት 3 ቀናት እህል እንዳልቀመሰ መገመት አላቃተኝም። እኛን እንደ እንግዳ ቀርቶ እንደ ፖስተኛ እንኳ አልቆጠረንም። ዘነመ ጥግ ይዛ ወይናችንን የምትቀምመውን ጉደኛ እየተመለከተ ሸኝን የሚል ምልክት አሳያት። 3ታችን ድምፃችንን አጥፍተን 1-4 ደረጃ ወረድን። ከጠጉሬ እስከ ጥፍሬ የወጠረኝን ሳቄን ለመቆጣጠርና የወዳጄን ፊት ላለማየት መታገል ጀመርኩ። ብዙ አራቅንም። ዘነመ እርምጃውን ገታ አድርጎ ለመላው የሕንፃው ነዋሪ በሚሰማ ድምፅ እናትሽ ትረዳና ባል እንዳለሽ ለምን አልነገርሽኝም ብሎ ጮኸባት። ልጅቱ ዘና ረጋ ብላ የመለሰችውን ልጻፈውና ታሪክ ይፍረደው። አገሩ ሱፐር ቢዚ ስለሚያደርግ ብዙ ነገር ትዘነጋለህ። ባል እንዳለኝ ራሱ ትዝ ያለኝ አሁን ነው። ወንድ ልጅ በእኔ ዕድሜ ላይ ሲደርስ ሚስትን አጥብቆ ይፈልጋል። ዘንባባ እንኳን ከአንዱ ቦታ ተነቅሎ ሌላ ቦታ በሚተከልበት ዘመን ወንድ ልጅ ቆሞ ሲቀር ያስቆጫል። እኔ አሁን ሴትን የማማርጥበት ደረጃን አልፌያለሁ። የቁንጅና መስፈርት ራሱ የለኝም። ከኔ ረዘመ ፂም አይኑራት እንጂ የትኛዋም አቅመ ሔዋንን የዘለለች ሴት መስፈርቱን ታሟላለች። በቀደም ክፍለ ሀገር ከሚኖሩ ወላጆቼ ጋር ስልክ እያወራው ከኮንዶሚኒየም ግቢያችን በመውጣት ላይ ነኝ። ሰሞኑን በተካሄደው ጦርነት በታምር እንዴት እንደተረፉ እየነገሩኝ ነው። ድንገት አንዲት ሴት ወደ ግቢ እየገባች ባጠገቤ እንደማለፍ አለች። ዞር ብዬ ሾፍኳት። ጉንጯ ላይ የሚስጢር ኪስ የሚያክል ዲምፕል አላት። በእርግጥ በቁመት ትንሽ ትበልጠኛለች። እግዚአብሔር ከግራ ጎኔ ሳይሆን ከራስ ቅሌ ኮርኔሳ አጥንት ላይ ወስዶ የሰራት እንደሆነች ገመትኩ። ከዚያ ወደ እኔ ዞር ብላ ፈገግ አለች። ጭራሽ እንደመቆም አለችና ላዋራህ ነበረ ስልክ ይዘሃል አትለኝም። አቤት ድምፅ። በሉቻው ራሳችሁን ጠብቁ አልኳቸው ወላጆችን።
ልጄ ቆይ ከዚህ በኋላ ኔትወርኩን ሊቆርጡት ስለሚችሉ በቅጡ አዋራን አለኝ አባቴ። ኔትወርኩን አሁን ከዘጉት ከ6 ወር በኋላ ነው የሚከፍቱት አለችኝ እናቴ። በቃ ከ6 ወር በኋላ ደውላለሁ አልኩና ጆሮአቸው ላይ ጥርቅም አደረኩት። ቆይቶ ጸጸተኝ። ወዲያው ግን ሰው እናትና አባቱን ይተዋል ከሚስቱም ጋር ይተባበራል የሚለውን ጥቅስ አስቤ ተጽናናሁኝ። ከዛ ስልኬን ኪሴ ውስጥ እየሻጥኩ እሺ ስላት ሕንፃ ቁጥር 42 የት ነው አለችኝ። በቃ ለዚህ ነው። ድምፅሽን ጮማ ያፍነው፣ ዲምፕልሽን ምቾት ይድፈነው ብዬ ረግሜያት ወደ ቤት ገባሁ። ብቻ የመኖር አንዱ ጉዳት በዘፈቀደ እንድትኖር ማድረጉ ነው። በቀደም ከሌሊቱ 11 ተኩል ከእንቅልፍ የተነሳሁ። አንደኛው ስሜቴ በውቄ ተነስ፣ ወንድ ሁን፣ ወደ ስፖርት ቤት ሂድ አለኝ። ሌላው ደግሞ በውቄ አርፈህ ቲክቶክ እይ አለኝ። በመጨረሻ ከራሴ ጋር ታግዬ ስፖርት ቤት ሄጄ ቲክቶክ ለማየት ወሰንሁ። ጂሙ ለመድረስ 50 ሜትር ርቀት ላይ 24 ሰዓት የሚሰራ ማሳጅ ቤት ጉብ ብሏል። ትንሽ ሳምንታ ከቆየው በኋላ ገባሁ። ማሳጅ የምታደርገኝ ሴትዮ ጀርባዬን እየዳበሰች የዚህ ታቱ ትርጉሙ ምንድን ነው ብላ ጠየቀችኝ። ታቱ አይደለም፣ በልጅነቴ ከሾላ ላይ ወድቄ ጠባሳ ነው። ይሄ ጎርባጣው ነገርስ? እሱ ትርፍ አከርካሪ ነው። ከ100 ሰው በአንዱ ላይ ይከሰታል። ትንፋሿ አንገቴ አካባቢ ይሰማኛል። አንድ ነገር ላስቸግርሽ የምችለው ከሆነ። ከለውጥ ወዲህ ግብረ ሥጋ ግንኙነት አድርጌ አላውቅም። ሃፒ ኢንዲንግ ማግኘት እችላለሁ? ይቅርታ፣ እንደሱ ማድረግ አልችልም። ባለትዳር ነኝ አለችኝ። በመዳፍሽ እኮ ነው። ባሌ ከነመዳፌ ነው ያገባኝ አለችኝ። ይሄ ከብልግና ጋር የተገናኘ አይደለም አልኳት። የሕክምና እርዳታ እንደሚሰጥ ራስሽን ቁጠሪው። ወይ አለ አይደል የሰው ሕፃን እንደሚያስገሳ ሞክሲት ራስሽን ቁጠሪው። ከስንት ክርክር በኋላ ተረታች። ቀለበቷን አወለቀችና ትንሽዬ ጠረጴዛ ላይ አስቀመጠችው። ከዛ እንደ ብቅል ገለበጠችኝ። በወይራ ዘይት ላድርግልህ? ከተመቸሽ የመኪና ዘይት ራሱ ልትጠቀሚ ትችያለሽ። ከግማሽ ሰዓት በኋላ የጂም ሻንጣዬን ተሸክሜ ጎብጬ በቼቼንያ ሳልፍ አሰለፈች ባር በር ላይ አንዲት ሴት ቆማለች። አንጎበር በተጫጫነው ድምፅ አባቱ ናግባ አለችኝ። የተባረከ ይሁን፣ አሁን መጣሁ። ለብዙዎቻችን ኑሮ እየከበደ ነው። አይታችሁ እንደሆነ ፌስቡክ ላይ ዛሬ ምን በላችሁ የሚል የግሩፕ ፔጅ ነበረ። የፔጁ አባላት ከሰርግ ብፌ ያነሱትን ክትፎ ይለጥፉበታል። በቅርቡ የፔጁ አድሚን እንዲህ የሚል ማሳሰቢያ ለጥፎ አየሁት። ውድ የፔጃችን ተከታታዮች፣ ዛሬ ምን በላችሁ በሚል ይታወቅ የነበረው ፔጃችን ዛሬ ግን በላችሁ በሚል የተቀየረ መሆኑን እናስታውቃለን። የመብላት ነገር ሲነሳ አንድ ነገር ትዝ አለኝ። አንድ በቅርብ የማውቀው ሰውዬ ባለፈው አንዲት ቆንጅዬ ልጅ አግኝቶ ተዋወቃት። ከዚያ ከቤተሰብ ጋር እንኳ ሳያስተዋውቃት ፈለገ ሊወቃት። ሳልፈልግ ነው የገጠመብኝ። የሆነ ቀን ክትፎ ጋበዛት፣ ቢራም ጠጣች። እንግዲህ እሱ የመጣው በደንብ ተዘጋጅቶ አቬሬጅ ሳይዝ ኮንዶም ሸምቶ የግርጌ ማስታወሻውን ተላጭቶ ነው። ማዕዱ ከፍ ከፍ እንዳለ ቆንጆይቱ ጥርሷን ኪሮሽ በሚያህል ስቴክኒ እየጎረጎረች ታክሲ ድረስ እንዲሸኛት ጠየቀችው። ልጁ የመሄዷ ነገር ቁርጥ መሆኑን ሲረዳ በልተሽ ጠጥተሽ ልትሄጂ ነው ሲላት፣ ልጅቱ ምን አለች? ምን ቀረ? ልታስመዘነኝ ነው?
ዲያስፖራ አይደለሁም፣ ተመላላሽ ነኝ። ሲራራ የሚለው መጠሪያ ይገልጸኛል። እኔ እንደታዘብኩት ዲያስፖራ ሁሉ አንድ አይነት አይደለም። መዓት አይነት ዲያስፖራ አለ። ለዛሬ ዋና ዋናዎቹን ላስተዋውቃችሁ። የመጀመሪያው ክፍል አድፋጭ ዲያስፖራ ነው። አሳምሮ የተማረ ዘናጭ ሥራ ያለው ፖለቲካን የሚያውቅ ግን በፖለቲካ ውስጥ መሳተፍ ውቃቢው የማይፈቅድለት ወይ በእምዬ ኢትዮጵያ ፖለቲካ ተስፋ የቆረጠ የራሱንና የአገር ቤት ዘመዶቹን ኑሮ ከማቃናት የዘለለ ዓላማ የለውም። ሰልፍ ላይ ብትጠሪው አይመጣልሽም። አበሻ ሬስቶራንት ብዙ አይታይም። እንጀራ ሲያምረው ተራርቆ ያዛል። ደፋሮች መድረክ ላይ አንፈራጠው ማይክ አንቀው ሲቀደዱ ጥግ ይዞ እያየ ይስቃል ወይም ያሽሟጥጣል። ለትምህርት ቤት፣ ለላይብረሪ ወይም ለመጠጥ ውሃ ማሰሪያ ካልሆነ በቀር መዋጮ አይሳተፍም። ቁጥሩ ብዙ ነው፣ ግን በቀላሉ አይታይም። ሁለተኛው መደብ የቱግ መደብ ልንለው እንችላለን። አልተማረም ወይም ተምሮም ትምህርት አልዘለቀውም። ግንባሩ ላይ ነጥሮ ተመልሷል። ዕድል ከውልደት ወደ ስደት በቀጥታ የገፈተረችው ነው። አዲስ አበባን እንኳን በቅጡ አያውቅም። በቀጥታ ከይፋትና ጥሙጋ ወይም ከጭላሉ አሜሪካ ወይም አውሮፓ የገባ ሊሆን ይችላል። ከሩቢላ እንደወረደ የሰፈሩ ሰዎች ወይም ዘመዶቹ ይቀበሉታል። እዛው ሰፈራቸው ውስጥ ማደሪያ ይፈልጉለታል። ከዛ እዛው ሰፈሩ ውስጥ ሲጥር ሲግር ኖሮ አርጅቶ ይሞታል። ሰፊውንና ውስብስቡን የኢትዮጵያ ማህበረሰብ የማወቅ ዕድል አልነበረውም። ስለዚህ ስለሌላው ህብረተሰብ ያለው ዕውቀት ከአሉባልታና ከሚዲያዎች ቀደዳ የተቃረመ ነው። በኑሮ ችስታ ሊሆን ይችላል። ቤቱ ገብቶ ምን ይዤ ልመለስ ወደ እናቴ ቤት የሚለውን በድብቅ ያንጎራጉራል። አገሩ መግባት እንደማይችል ስለሚያውቅ አገር ቤት ያለውን ሰው ሲያስብ ደሙ ይፈላል። አገር ቤት ያለው ሰው ድርሻውን የወሰደበት ይመስለዋል። ከእሱ ቡድን ውጭ ያለውን ከማርስ እንደወረደ እንግዳ ፍጡር ይመለከታል። የተቃውሞ ሰልፍ ላይ ስትጠራው 2 ሰዓት ቀድሞ ይደርሳል። ባንዲራ በየአይነቱ በጨርቅ መልክ በፈሳሽ መልክ ሳይቀር ሊኖረው ይችላል። ኑሮው ሮሮ፣ አንደበቱ ተናዳፊ ነው። ዲያስፖራ ከሚባል ዳሞትራ ቢባል በደንብ ይገልጸዋል። ብዙ ጊዜ ሚዲያዎችን የሚያጣብበው በዚህ ምድብ ውስጥ ያለው ነው። እንግዲህ ሁኔታውን አይተህ ፍረድበት፣ ውረድበት ወይም እዘንለት። ምራቂ የአገር ቤት ነዋሪ በዲያስፖራ ሲናደድ እዛ በርገርህን እየገመጥህ እኛን ታፋጀናለህ ይላል። የማፋጀቱን ምንጭ ከላይ ጠቅሻለሁ። አሁን የበርገሩን ነገር ልናገር። ብዙ ተመላልሻለሁ። በርገር የሚበላ ዲያስፖራ አንድ ቀን አይቼ አላውቅም። እንዲያውም ከዲሲ ከቶሮንቶና ከአምስተርዳም በላይ በርገር የምትቀልብ ከተማ ብትኖር አዲስ አበባ ናት። ውሃ ልማት፣ ቦሌ መድኃኔ ዓለምና ገርጂ ውስጥ የተከፈቱ ቀያይ በርገር ቤቶች በደንበኛ ተጨናንቀው ጠጠር መጣያ እንኳን የላቸውም። ዲያስፖራው ግን እንጀራን በየአይነቱ አማርጦ የሚበላበት ገበያ ዘርግቷል። አበሻ እንደ ልብ በማይገኝበት ከተማ የተቀረቀርን ሰዎች እንኳን ቢያንስ በወር አንዴ አገር አቆራርጠን ሄደን እንቀምሳለን። ሚኒሶታ ውስጥ አቶ ገረመውና ኦቦ ጋሩማ በፖለቲካ ምክንያት ሊደባደቡ ይችላሉ። ዲላ ሬስቶራንት ውስጥ ስታገኛቸው ግን አንድ ናቸው። ሁለቱም የጤፍ ምርኮኞች ናቸው። ሁሉን አሰባሳቢ ባንዲራ ካለ እንጀራ መሆን አለበት። እኛ የድርሰት ሥራ የምንሞክር ሰዎች ሥራችን ቅጥፈት ነው። ስንቀጥፍ ደግሞ ቅጥፈት መሆኑን አንደብቅም።
ግን ቅጥፈቱን ስታነቢው እየተዝናናሽ እግረ መንገድሽን ደግሞ ቄስ ወይም ፈላስፋ የማይነግርሽን የሕይወት ሐቅ ልታገኝበት ትችያለሽ። ድርሰት ማለት እውነትን እናገራለሁ ብለው ቃል ሳይገቡ እውነት መናገር ነው። ይህ ወግ ስለ ድርሰት አይደለም፣ ሐቅ እንናገራለን ብለው ሚዲያ ላይ ስለሚያጭበረብሩ ሰዎች ነው። በአገራችን 3 ዋና ዋና የአጭበርባሪ መደበቂያ ዋሻዎች አሉ። የአገር ወይም የብሔር ፍቅር ስሜት፣ ሃይማኖትና የዕድሜ ባለጸግነት። የሌለ እየተተረተርህ ቀዳዳነት ላይ ትንሽ አገር ፍቅር ነስነስ ካደረክበት ማንም አይናገርህም። ለምሳሌ አንዱ ብድግ ብሎ የጥንት አባቶቻችን ጆቢራ ተፈናጠው ጨረቃ ላይ ወጥተው ነበር፣ ጥንታዊ መዛግብት ያረጋግጣሉ ብሎ ቢቀደድ አብዛኛው እድምተኛ እልል ብሎ ይቀበለዋል። ላርመው ወይም ልሞግተው ብለህ ብትነሳ ባልተወለደ አንጀታቸው ያበራዩሃል። የፈጣሪን ስም አብዝተህ ካነሳህ አሁንም ከማልህ ጆሮ ጭው የሚያደርግ ውሸት ብትናገር የሚሞግትህ የለም። እንዲሁም አረጋዊ ከሆንህ ጋቢ ለብሶ ደጅ ላይ ቁጭ ማለት ደረጃ ላይ ከደረስህ እንደ መጣልህ መበርነን ትችላለህ። በደንብ ተተርትረህ ከመሸበት ታድራለህ። የሆነ ሰው እያለ በያ ትውልድ ታሪክ ውስጥ እዚህ ግባ የሚባል ሚና የለውም። ዋለልኝ አይሮፕላን ሲጠልፍ እሱ ካፌ ቡሌ ሲጠልፍ ነበር። አሁን መቼም ሙታን ተነስተው አይመሰክሩብኝም ብሎ ነው መሰል በየሚዲያው ቻክ ኖሪስን የሚያስንቅ ገድሉን ሲቀዳ አየዋለሁ። ድሮ በልጅነታችን ወላጆቻችን አደብ ሊያስገዙን ሲፈልጉ አባጅቦ መጣልህ ይሉን ነበር። ከዚያ ጎለመስን። አያጅቦ መጣልህ በአዳልት ቨርዥን ኢሉሚናቲና 666 ሆኖ ከቻለልን። ባለፈው አንዱ ጉድ ቻናሉ ላይ ላይቭ ተጎልቶ ላይቭ ላይ 666 ሰዎች ትታዩኛላችሁ፣ ወይ አንድ ሰው ይቀነስ ወይ አንድ ሰው ይጨመር፣ አለበለዚያ ልቀጥል አልችልም ሲል አየሁት። ሰፊው ሕዝብ ደግሞ ኑሮ የፈጠረበት ፍርሃት ሳያንሰው እኒህ ፍሪኮች የፈበረኩትን ፍርሃት እየተበደረ ይወካል። ኮሮና በቢልጌትስ የተፈጠረው በክትባት ሰበብ አእምሮአችን ውስጥ ችብስ ለማስቀመጥ ነው ይልሃል። ደግሞ ባለ ችብሱ ምን አጠምድ ብሎ ነው አንተ አእምሮ ውስጥ ችብስ የሚያስቀምጠው? ለችብሱ የሚታዘንለት እንጂ። ደብረ ማርቆስ ውስጥ ድሮ አንድ ሰው አገር የሚያስለቅቅ ውሸት ከተበረነነ አባይቸው የሚል ቅጽል ስም ይሰጠው ነበር። አባይቸው በቀዳዳነት ክብረ ወሰን የሰበረ ሰው ነበር። አንድ ቀን ቀዳማዊ ኃይለ ሥላሴ በመኪና ሲሄዱ አዩኝና መኪና ቆመው ሊፍት ሰጡኝ ብሎ ለአንድ ጠላ አጣጩ ነገረው። እዚህ ላይ ቢያቆም ጥሩ ነበር። የኋላ በር ከፍቼ ልገባ ስል ቀጠለ አባይቸው። ጃን ሆይ አጠገባቸው ወደ ተቀመጠችው ምሽታቸው እየተመለከቱ አይቸው ጋቢና መነን ወደ ኋላ ብለው ትእዛዝ ሰጡ። ሐሰት የሚወገዝበት ዘመን ነበርና አባይቸው ተወግዘው ቀለው ሞቱ። ዛሬ ቢኖሩ ኖሮ በየቻናሉ እየቀረቡ እንደ ልባቸው ተረር እያደረጉ ከብረውና ተከብረው ይኖሩ ነበር። የአፍሪካ ገዦች ማለት የመሪዎች ለማይወዱትና ለማይወዳቸው ሕዝባቸው ሲሉ አዲስ አበባ ውስጥ ጉባኤ ባደረጉ ቀን እኔ ቴሌቪዥን እያየሁ ነበር። መሪዎች ዱላ ቀረሽ ሙግት ያመጣሉ ብዬ ስጠብቅ እያንጎላጁና እየተኙ አዲሱን የጉባኤ አዳራሽ የጅምላ አልቤርጎ አስመሰሉት። ካሜራው የዚምባብዌ ፕሬዝዳንት ላይ ሲያነጣጥር ሙጋቤ ሰርግ ያደሩ ይመስል ጠረጴዛው ላይ ተደፍተው ያንኮራፋሉ። ለነገሩ ማን ቀረ? የሴኔጋሉ ተኝቷል፣ የኬንያው ተኝቷል፣ የሱማሌው ተኝቷል፣
የኢትዮጵያው መሪ ግን ተኝተው አልታዩም። ምናልባት እሳቸው በተኙበት ሰዓት የካሜራ ባለሙያው ራሱ ተኝቶ ይሆናል። ነገሩ እንዲህ የሚቀጥል ከሆነ በመሪዎች ጠረጴዛ ላይ አምቧሃና ብርጭቆ ብቻ ሳይሆን የታጠፈ ብርድ ልብስም ቢቀመጥላቸው ጥሩ ነው። እኔ ራሴ ከመተኛቴ በፊት ከቤት ወጣሁ። የኮንዶሚኒየማችን ሁለት ዘቦች በሞባይላቸው ውስጥ ካርድ ለመዶል እየሞከሩ እያቃታቸው ገባልህ ገባልህ ይባባላሉ። ድሮ አንድ ፍሬ ልጅ እያለሁ ያየሁት ትዕይንት መጣብኝ። ጠዋት ወደ ትምህርት ቤት ለመሄድ ከቤት ስወጣ ደጅ ላይ አያቴና አብሮ ዘማሽ ጓደኛው በመርፌ ቀዳዳ ክር ለማሾለክ እየሞከሩ ገባልህ ገባልህ ሲባባሉ አይቻቸው አልፋለሁ። ታዲያ ማታ ወደ ቤቴ ስመለስ በረንዳ ላይ የተቀመጠው አያቴ እችችችችች ለትንሽ ሳትኩት ሲል አልፌው ወደ ቤት እገባለሁ። የዘመኑን ቴሌ ከአያቴ መርፌ በላይ ምን ሊገልጸው ይችላል? ከኮንዶሚኒየማችን ወረድ ብዬ ቀምቃሚዎች ከሞቅታ በኋላ ጣቢያ ጠጅ ቤት ብለው የሚያነቡትን ጦቢያ ጠጅ ቤት ወደ ጎን ጥዬ እርሾ ክሊኒክ በር ላይ የተገተረውን ማለቂያ አልባ ሰልፍ ጥሼ እሻገራለሁ። እርሾ ክሊኒክ በር ላይ የተገጠገጠውን ሰልፍ የተመለከተ ሰው ጤና እንደ ራሽን የሚታደል ይመስለዋል። ወደ አረብ አገር የሚሄዱ ምልምል ስደተኞች ልብና ኩላሊታቸውን እያስመረመሩ ነው። እዚህም እዚያም የሚታየው ተሻግሮ የሚሄድ ሰው ነው። በሀገር ማን ቀረ? ድሮ እኮ ወደ ውጭ ሀገር መሄድ በጣም ብርቅ ነበር። ብርቅ ከመሆኑ የተነሳ ብላታ ጊዮርጊስ ወልደ ዮሐንስ የተባሉ ጸሐፊ ውጭ ሀገር ሄጄ ነበር የተባለ ዜናም ጉራም የሚመስል መጽሐፍ አሳትመው ነበር። አክሱም ፊት ለፊት ያለውን አስፋልት ለማቋረጥ ሳመነታ የቢሾፍቱ አንበሳ አውቶቡስ በመርፌ ቁልፍ የተያያዘ የሚመስለውን ፉርጎውን እየጎተተ መጥቶ አጠገቤ ቆመ። አውቶቡሱ ውስጥ እንደ ታይታኒክ ሰማጮች ከሚተራመሱ ብዙ ፊቶች መካከል አንድ የማውቀው ፊት በመስኮት ብቅ አለና በውቄ ምነው ወፈርህ? መጽሐፍ ከማሳተምህ በፊት አትበላም ነበር እንዴ? ብሎ ጮኸ። እጅግ ተናድጄ የመልስ ምት ልሰጠው ስሰናዳ አውቶቡሱ አካባቢውን በወፍራም ጢስ የጠላ ቂጣ የተጋገረበት ማድቤት አስመስሎት ወደፊት ተሳበ። ሄ ፈጠን ብለህ ተሻገር የሚል ድምፅ ከጎኔ ሰማሁ። ዞር ስል ተንቀሳቃሽ የጦር መሳሪያ መደብር የተሸከመ የሚመስል ቦራቡሬ መለዮ ለባሽ ወታደር በክፉ ዓይኑ ይገላምጠኛል። እኔ ለወትሮ አስፋልት ሳቋርጥ ጅንን ብዬ ሁለት እጆቼን በኪሴ ሸጉጬ ለነፍሴ እንደማልሳሳ ለኃላፊ አግዳሚው እያሳየሁ ነው። አሁን ታዲያ የወትሮውን ለመድገም ስሞክር ሮጣ አትሻገርም ወይ አለ ወታደሩ መጣሁልህ በሚል አይነት መሬቱን በከባድ መጫሚያው እየደቃ። ይሄኔ መሮጡም እንዳይቀር መጀነኑም እንዳይቀር እጄን በኪሴ ከትቼ ሮጥኩ። በጣም ከመደናገሬ የተነሳ የቆመ ሚኒባስ ጋቢና ውስጥ ገብቼ ተደበቅኩ። ሚኒባሱ ጉልበት ለጉልበት ትከሻ ለትከሻ በተቆላለፉ ተሳፋሪዎች ክፉኛ ተሞልቶ የጥንት የባሪያ ንግድ መርከብ መስሏል። ተጠጋጉ ተጠጋጉ ይላል ወያለው። ተጠጋግተናል አለ በሰው ኩሬ ውስጥ የሰመጠ አንድ ተሳፋሪ። ተጠጋጋችሁ? አዎ። ጥሩ፣ አሁን ደግሞ ተቃቀፉ። ሚኒባሱ የቆመበት ቦታ በጣም ይጠነባል። ሾፌር፣ የሕዝብ ሽንት ቤት በር ላይ መሰለኛ ቆምከን፣ ትንሽ ፈቀቅ ልትል ትችላለህ? አለች አንዲት ሴትዮ። ትሑቱ ሾፌር ትንሽ ወደፊት ፈቀቅ አለ፣ ግን ሽታው አልጠፋም። ጀለሴ፣ ሽንት ቤቱን ከኋላ ጫንከው እንዴ? የሚል ድምፅ ተከተለ። አይ አዲስ አበባ! አዲስ አበባ ከምድር ወገብ ከፍ ብላ በምድር ብብት ላይ የተመሠረተች ከተማ ናት። በሚኒባሱ የጋቢና መስታወት በኩል ወደ ውጭ ማየት ጀመርሁ።
ቦራቡሬ ለባሽ ፌዴራል ፖሊሶች እንደ አዲስ ትክል ሐውልት እዚህም እዚያም ተገትረው ይታያሉ። እውነት ለመናገር ፖሊሶቹ ኢትዮጵያዊ ሆኖ የተወለደን ሁሉ በሚያኮራ መንገድ ዙሪያ ገባውን በተጠንቀቅ ይጠብቃሉ። ያም ሆኖ የመረብ ሱሪ የለበሱ የአዲስ አበባ ቆንጆዎች ባጠገባቸው ሲያልፉ ከዳበሳ በማይተናነስ ትኩረት ይሾፋሉ። በተለይ አንዱ ወታደር ጠመንጃውን እንደ ቆላ ከዘራ ተመርኩዞ አልፎ ያዥ ቆነጃጅትን ተግቶ ከማየቱ የተነሳ ለጠለፋ እንጂ ለጥበቃ የተሰማራ አይመስልም። በእርግጥ እኔም በኑሮ የጣልቃ ሴታለሁ። እንደዚህ ወታደር አልመዝምዤ ያየሁበት ቀን ግን ትዝ አይለኝም። ዘመዶቼ፣ የዚህ ወታደር አስተያየት እኮ ከአድናቆት አልፎ የመስክ ጥናት የሚሉት አይነት ነው። አቤት አቤት! እኛ ወደ ካምፕ ከገባን በኋላ እንዴት ያሉት ተወልደዋል እያለ የሚተክዝ ይመስላል። አንዳንዱ ፌዴራል ፖሊስ ጥበቃ ሲሰለቸው በሬዲዮ መገናኛው መልእክት የሚቀበል መስሎ ሸገር ሬዲዮ ያዳምጣል። አልፎ አልፎም በወኪቶኪው ደውሎ ዘፈን ይመርጣል። ድንገት አካባቢው በማስጠንቀቂያ ነጋሪት ድብልቅልቁ ወጣ። ከታንክ በስተቀር በብዙ የጦር መኪና የታጀበ ሊሞዚን አለፈ። ጠቅላይ ሚኒስትሩ መሆን አለባቸው። ቀጥሎ በ4 ሞተረኛ የታጀበ መኪና አለፈ። ሌሎች የአፍሪካ መሪዎች ይመስሉኛል። በመጨረሻ ምንም ያላጀበው ቮልስ አለፈ። በዚህ ውስጥ ያለው የኤርትራው ልዑክ መሆን አለበት። ይህን ግምቴን አጠገቤ ላለው ሾፌር ሳጫውተው ኦሆ ወንድሜ ልኑርበት በሚል አስተያየት ገላመጠኝ። አይ ቡካት፣ በየቦታው የሚወካው ሰው መብዛቱ ምን ነካን? ኧረ ምን ነካን? በቀደም ዕለት ማታ አዝማሪ ቤት ገባሁና ተቀበል አልኩት አንዱን ባለማሲንቆ። ባለማሲንቆው ለጥቂት ደቂቃ ትክ ብሎ በጥርጣሬ ሲመለከተኝ ከቆየ በኋላ ከመቀበሌ በፊት ግጥሙ በምን ዙሪያ ያጠነጥናል ብሎኛል። አዝማሪ በደጃች ውቤ ዘመን መቅረቱ ያስቆጫል። ያኔ አዝማሪ የሕዝቡን ቁጭት አውጥቶ ያንጎራጉራል። ሕዝቡ በአዝማሪው ግንባር ላይ አሞሌ ጨው በመከስከስ ደስታውን ይገልጣል። በጊዜው አንድ አሞሌ ጨው በ2 የአሜሪካ ዶላር ይመነዘር ነበር። በጊዜያዊ እገታ ስር የነበረው ሚኒባሳችን መንገዱን እንዲቀጥል ተፈቀደለት። አንድ የኢትዮጵያ ባንዲራ ጥለት ያለበት የአንገት ልብስ የጠመጠመ ጸጉራም ፈረንጅ ገብቶ አጠገቤ ተቀመጠ። ብዙ ሱቆችን አለፍን። ማንደፍሮ የቤትና የቢሮ ዕቃዎች መሸጫ፣ የሚያከሳ የሻይ ቅጠልም እንሸጣለን የሚል መፈክር ያለበትን ሱቅ አለፍን። ኤርታሌ ቡቲክ ኮንዶምም እንሸጣለን የሚል ማስታወቂያ ያለበትን የሰፈራችን የልብስ መደብር አስታወሰኝ። አንድ ቀን ጓደኛዬ ሙዝ ኤርታሌ ቡቲክ ገብቶ ኮንዶም ፈልጌ ነበር አለ። ባለ ቡቲኩ በግማሽ ሐሳብ ውስጥ ሆኖ አንድ ፓኬት ኮንዶም ለሙዝ እያቀበለው ከፈለክ መጋረጃ ውስጥ ገብተህ ልትለካው ትችላለህ አለው። ሜክሲኮ አደባባይ ስንደርስ አንድ ጠብደል ልብድ እርቃኑን ሶምሶማ እየሮጠ በጋቢናው በኩል ብቅ አለ። ከአፍረት የተነሳ መሬት እንደ ጋዳፊ ቱቦ ተከፍታ ብትውጠኝ በወደድሁ። ፈረንጁ የሀገሬን እብድ እንዳያየው ጸለይሁ። ወይኔ ሊያየው ነው አየሁ። ዋት ዘ ሄል ኢዝ ዚስ አለ ፈረንጁ በድንጋጤ ወደ እኔው ዞሮ። አማኑኤል ሆስፒታል የጠበበው እብድ ነው ብዬ የሀገሬን ገጽታ የሚያበላሽ ምላሽ መስጠት አልፈለኩም። ስለዚህ እንግሊዘኛዬን እንደምንም ጠጋገንሁና ዌል ዩ ኖ ዚስ ጀንትልማን ኢዝ ፍሮም ኒውሊ ዲስከቨርድ ትራይብ አልኩት። አስከትዬም አንላይክ ሞስት አፍሪካን ካንትሪስ ዊ ዶንት ፎርስ ፒፕል ቱ ፑት ኦን ክሎዝስ ብዬ ተነተንኩለት። ሰውየው በቅርቡ የተገኘ ጎሳ አባል ነው።
ከብዙዎቹ የአፍሪካ ሀገሮች በተቃራኒ ሰዎችን ልብስ እንዲለብሱ አናስገድዳቸውም ማለቴ ነው። ፈረንጁ ትንታኔ ስላረካው ኢትዮጵያ የአፍሪካ መቀመጫ መሆኗን ጉዳይ አጸደቀ። አመሻሽ ላይ ወደ ቤት ተመለስኩ። የኮንዶሚኒየማችን ዘበኛ በሞባይላቸው ላይ ካርድ ለማስገባት እየሞከሩ አቺቺቺቺቺ አሁን ለትንሽ ሲሉ አልፊያቸው ገባሁ። ምሽቱም ቀጠለ።